ውሻ ምን አባቱ ሊያደርግ ነው እዚህ የመጣው? እሺ ሴታ ሴቱ ቀስቴ አንተ ውሻ ምን አባ ነው ያልከው? ወንድነት ነካዋለህ። አንቺ ልጅ ከማላችን ውጪ። ቅዱስን ለመፋለም መጀመሪያ እኔን ማለፍ ይኖርብሃል። እሺ አንተ ወጣጤ ሴት እንደማልመታ ስለምታውቅ እሷን ይዛት የመጣው። ፊዮሪ ከማል ውጪ አልኩሽ እኮ። አልወጣም፣ ብሞት አልወጣም። ዞር በል። ሰማኛለህ? ከፈለክ እኔ እናንተ እዚህ ጋር እንዋጣለን። እኔ ሴት ላይ ጄና አላነሳም። እኔ ያልትፈራኛለህ ማለት ነው? አንቺ ምን እያደረግሽ ነው? ምን እያደረግኩ እንደሆነማ ያየሽ ነው። ቅዱስ ተብዬሽ ቀስቴ መፋለም ሲያቅተው አንቺ ተደረበሽ ልመቹ ነው የመጣሽው። ቅዱስ ለፍልሚያ የሚመጡት እንዴት እንደሚዘራቸው ስላየው ለአንቺ ቀስቴ አንሳል ብዬ አልደረብም። እና ምን እያደረግሽ መሆኑ ነው? ፊዮሪ ከትንንሽ ሰዎች ጋር ትጣይ። እንዴት አድርጌ ዋጋቸውን እንደምሰጣቸው አንድ ባንድ 2000 ማሳይሻል። አንተ ውሻ ማን ነው ትንሽ? አንተ ነው ትንሽ። ምን አባል ታመጣል? ቀስቴ ይኸውልህ ተረጋጋሽ። ሰማኛለህ ቅዱስ፣ ይሄ ነገር ቢበራብ ይሻላል። እሺ ካለበለዚያ ግን ቀስቴ እንደባለፈው ለኮፍ አድርጎ አይተውም። እሺ ታባሽ ልትይሽ ነው። እባክሽ ተመለሽ። ኢንስፔክተር ና እንጂ ኢንስፔክተር ና ድረስ። እናንተ ረፉ አላልኩም እንዴ? አንቺ ተላልኩሽ። ሲጀመር አንተ ራሱ ማን ነህ እንዴ? እኔማ እኮ ቦቸራ እኮ ነኝ፣ የሻይ ቤቱ ኃላፊ። ቅዱሴ በቃ ፍታ። ቆይ ግን ቦቼ የምን ፖሊስ ብለህ ነው የቀወጥከው? ታዲያ ምን አባቴ ላድርግ እንዴ? ከርቆኝ እኮ ሙዳችሁን ክላም ሳደርገው ምንም አልደላኝም። ፊክስ ላድርጋት ብዬ ፈጠርኳት ዘዴ እኮ ነች። እና ፍቅሮቹ ሳይኖር ነው እኛ ላይ የቀወጥከው? ምን አባቴ ላድርግ እንዴ? በሉ በቃ እናንተም በዚህ ጋር ወደ ቤታችሁ ጎበዝ ልጆች፣ እኛም ደግሞ በዚህ ወደ ቤታችን እንሄዳለን። ሰምኛለሽ ቹቹ፣ የኔና አንቺ ነገር እዚህ ጋር አበቃም። እሺ ኧረ እንደውም በጣም ነው ደስ የሚለኝ። ለምን አንቺ ልብ ካለሽ እኔና አንቺ የሆነ ቦታ ተቀጣጥረን አንፋለምም? ፎንቄያችሁ የእነዚህን ነገር እኔ ራሴ ወጣዋለሁ። በጣም አሪፍ። እንደዛ ከሆነ ለምን እንደ ወንድ ልጅ የሆነ ስፓት ተቀጣጥረን አንፋለም? የሌለ ይመቸኛል። እስታይ በቃ እናንተ ልጆች ምን እየሆናችሁ ነው? ጎበዝ ልጅ ወደ ቤት ጎበዝ 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 ልጆች እናንተ ምን እየሆናችሁ ነው? እንሂድ በእናትህ። እዛ በዚህ ነው እንጂ ምን ሄደው ወደ እሱ